ይህ የዲጂታል ዘመን የኢንተርኔትና የስማርትፎን በስፋት መኖር ፖርኖግራፊን ወይም የወሲብ ምስሎችንና ቪዲዮችን በቀላሉ ማግኘት እንዲቻል አድርጓል። ብዙዎች መጀመሪያ ላይ ይህንን ልማድ እንደ መዝናኛ ወይም ጊዜ ማሳለፊያ ቢጀምሩትም ሳይታወቅ ግን ቀስ በቀስ ወደ ሱስ የመቀየር ከፍተኛ ባህሪ ያለው ፖርኖግራፊ በአንጎላችን ውስጥ ዶፓሚን የተባለውን የደስታ ሆርሞን ከተፈጥሮ ውጪ በከፍተኛ መጠን እንዲመነጭ ስለሚያደርግ የአንጎልን የተፈጥሮ አወቃቀርና የስሜት መቆጣጠሪያ ክፍልን በከፍተኛ ሁኔታ ያዛባል። የነርቭ ሳይንስ ወይም የኒውሮ ሳይንስ ጥናቶች እንደሚያረጋግጡት የፖርኖግራፊ ሱስ ልክ እንደ አደንዛዥ እጽ ሱስ ሁሉ በአንጎላችን አወቃቀርና ኬሚስትሪ ላይ ቀጥተኛ የሆነ አካላዊ ለውጥ እንደሚያመጣ አረጋግጧል። ፖርኖግራፊን በተደጋጋሚ መመልከት በአንጎል የፊት ለፊት ክፍል ወይም በሕክምና ቋንቋ ፕሪፍሮንታል ኮርቴክስ እና በአንጎላችን የደስታ ማዕከል የተባለ የሚጠራውን ሪዋርድ ሲስተም ላይ ከፍተኛ መዛባትን የመፍጠር አቅም አለው። ይህ ለውጥ የአንጎላችንን የመወሰን ስሜትን የመቆጣጠርና ትኩረትን የመስጠት ብቃትን በእጅጉ ይቀንሳል። ክቡራን ተመልካቾቻችን በዚህ ቪዲዮ ፖርኖግራፊ መመልከት በአንጎላችን ላይ የሚያደርሰውን 6 እጅግ አደገኛና ከፍተኛ የሆኑ ጉዳቶችን እንመለከታለን። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። አንደኛ፣ የትኩረት ማጣት፣ የመርሳት ችግርና የአእምሮ መታፈን ወይም ብሬን ፎግ። የፖርኖግራፊ ሱስ በአንጎል ላይ የሚያደርሰው ቀዳሚውና ግልጽ ጉዳት የአእምሮ መታፈን ወይም በሕክምና ቋንቋ ብሬን ፎግ የተባለ የሚጠራው ክስተት ነው። አንጎላችን የዶፓሚን ሆርሞን ጎርፍ ስለሚወጠር ከተመልካችነት ውጪ ባሉ መደበኛ የህይወት እንቅስቃሴዎች ላይ ትኩረታችንን መሰብሰብ እንዲያቅተን ያደርጋል። ይህ ሲሆን ግለሰቡ መጽሐፍ ለማንበብ፣ ስራ ላይ ትኩረት ለማድረግ ወይም ደግሞ ሰዎችን በትዕግስት ለማዳመጥ ይቸገራል። እንዲሁም ደግሞ አንጎሉ መረጃን የማከማቸትና በፍጥነት ማውጣት ብቃቱ ስለሚዳከም በአእምሮ የማሰብ አቅም ላይ ከፍተኛ የሆነ ጉዳት እየደረሰበት ይመጣል። ለምሳሌ ግለሰብ ወይም ደግሞ በተደጋጋሚ ፖርኖግራፊን የሚመለከቱ ሰዎች ሐሳቦችን በጥራት ለማሰብ ይቸገራሉ። እንዲሁም በተደጋጋሚ ነገሮችን እንዲረሱ ይገደዳሉ። የሚሆንበት ምክንያት አእምሯቸው በዶፓሚን ጎርፍ ሲጥለቀለቅ ወይም ደግሞ ከፍተኛ የሆነ በፖርኖግራፊ ምክንያት የሚለቀቀው ዶፓሚን አእምሯቸው ላይ ከፍተኛ የሆነ ጉዳትን እያመጣ ሲሄድ አእምሯቸው በዚህ ዶፓሚን ሆርሞን በመደንዘዝ ጥርት ያሉ ውሳኔዎችን ለመስጠት መቸገር ይጀምራል። አብዛኛውን ጊዜ እንደዚህ አይነት ሰዎች ወይም ደግሞ በፖርኖግራፊ ሱስ ለረጅም ዓመታት የቆዩ ሰዎች ከፍተኛ የሆነ የመርሳት ችግር ያጋጥማቸዋል። ምክንያቱም አእምሯቸው በዚህ ዶፓሚን ፍሰት ስለተጎዳ ነገሮችን ለማስታወስ እጅግ ይቸገራል። ይህ ምልክት የአንጎል የፊት ለፊት ክፍል ወይም ፕሪፍሮንታል ኮርቴክስ በከፍተኛ ጫና ምክንያት እየዛለ መምጣቱን ያሳያል። አእምሯችሁ ሁሉ ጊዜ እንደ ደመና የፈዘዘና የዛለ ስሜት የሚሰማችሁ ከሆነ ይህ የአንጎልን የተፈጥሮ ሥራ መስተጓጎል የሚያሳይ ግልጽ ምልክት ነው። ስለዚህ ከፍተኛ የሆነ የድካም ስሜት፣ ነገሮችን ለማስታወስ መቸገር እንዲሁም አእምሯችሁ አንድ ውሳኔን ለመወሰን ከፍተኛ ጭንቀት ውስጥና ውጥረት ውስጥ የሚያልፍ ከሆነ ፖርኖግራፊ አእምሯችሁን እየጎዳ መሆኑን ማሳያ ነውና ከዚህ ቪዲዮ በኋላ ፖርኖግራፊን ከመመልከት ልትቆጠቡ ይገባል። አእምሮ በፖርኖግራፊ ሲጎዳ ከሚያሳያቸው ምልክቶች ውስጥ ሁለተኛ የስሜት መለዋወጥ፣ መነጫነጭና የምቾት ማጣት ስሜት ነው። አንጎላችን ስሜቶችን የመቆጣጠር ትዕግስትን የመለማመድና ድንገተኛ ፍላጎቶችን የመክታት ኃላፊነት ያለበት ክፍል ነው። የፖርኖግራፊ ሱስ ግን ይህንን የአንጎል ቁጥጥር ማዕከልን በማዳከም ሰውየው ለስሜቶቹ ተጓዥ እንዲሆን ያደርገዋል። ይህም በሳይንሳዊ አጠራር ሃይፖፍሮንታሊቲ ይባላል። በአንጎላችን ውስጥ ፕሪፍሮንታል ኮርቴክስ እና አሚግዳላ የሚባሉ የአእምሮ ክፍሎች አሉት። እነዚህ ሁለቱም የአእምሮ ክፍላችን በዚህ ምድር ላይ ሰርቫይቭ እንድናደርግ እጅግ ወሳኝና አስፈላጊ የሆኑ እንዲሁም ደግሞ የዕለት ተዕለት ሕይወታችን የሚመሩ የአእምሮ ክፍላችን ናቸው። ፕሪፍሮንታል ኮርቴክስ የምንለው የአእምሮ ክፍላችን በዚህ ምድር ላይ በምንኖርበት ጊዜ ትክክለኛ ሆነ ወይም ሎጂካል ውሳኔዎችን መወሰን እንድንችል የሚያግዘን የአእምሮ ክፍላችን ነው። ለምሳሌ ስናገባ፣ ስንማር እንዲሁም ደግሞ እንደዚህ ጠለቅ ያሉ ስራዎችን ስንሰራና እንዲሁም ትኩረት የሚፈልጉ ነገሮችን ስናደርግ ይሄ ሎጂካል የምንለው የአእምሮ ክፍላችን ወይም ደግሞ ፕሪፍሮንታል ኮርቴክስ የሚባለው የአእምሮ ክፍላችን እኛን ትክክለኛ ውሳኔን መወሰን እንድንችል የሚያግዘን የአእምሮ ክፍላችን ነው።
አሚግዳላ የሚባለው የአእምሮ ክፍላችን ደግሞ እጅግ ስሜታዊ የመሆን የአእምሮ ክፍላችን ነው። ለምሳሌ ስንደነግጥ፣ ስንፈራ ወይም ደግሞ ስጋት ውስጥ ስንሆን ይህ የአእምሮ ክፍላችን ወይም ደግሞ አሚግዳላ የሚባለው የአእምሮ ክፍላችን አክቲቭ በመሆን ሰውነታችን የተለያዩ ሆርሞኖችን ማመረት እንዲችል የሚያስገድድ የአእምሮ ክፍላችን ነው። ከእነዚህ ሁለቱ የአእምሮ ክፍላችን ወይም ፕሪፍሮንታል ኮርቴክስ እና አሚግዳላ ከሚባለው የአእምሮ ክፍላችን ሁለቱም ባላንስድ በሆነ መንገድ የማይሰሩ ከሆነ በተለይም አሚግዳላ የሚባለው የአእምሮ ክፍላችን ከፕሪፍሮንታል ኮርቴክስ ይልቅ በጣም አክቲቭ ከሆነ አእምሮአችን በተረጋጋ መንፈስ ነገሮችን የማሰብ ብቃቱን እንዲሁም ደግሞ ሐሳቦችን አመዛዝኖ ውሳኔ መወሰን አቅሙን እያጣና እየተዳከመ ይመጣል። ምክንያቱም አሚግዳላ የሚባለው የአእምሮ ክፍላችን ከፕሪፍሮንታል ኮርቴክስ የበለጠ አክቲቭ በመሆንበት ጊዜ አእምሮአችን ሁል ጊዜ አደጋ እንዳለ አድርጎ ስለሚያስብ ከፍተኛ የሆነ የጭንቀት ስሜት ውስጥ እንድንገባ እንዲሁም ምንም ሳይፈጠር ከፍተኛ የሆነ የስጋት ስሜትን እንድናስተናግድ ያስገድደናል። ታዲያ ፖርኖግራፊን ስንመለከት ይሄ አሚግዳላ የሚባለው የአእምሮ ክፍላችን ከፕሪፍሮንታል ኮርቴክስ ይልቅ እጅግ አክቲቭ የሆነበት ጊዜ ነው። ምክንያቱም ፖርኖግራፊ በዶፓሚን ቅመም አማካኝነት አእምሮአችንን የማጥቃት ወይም የማደንዘዝ ባህሪ ስላለው ከፕሪፍሮንታል ኮርቴክስ ወይም ደግሞ ሎጂካል ሆነ ውሳኔዎችን ከምንወስን የአእምሮ ክፍላችን ይልቅ አንጎላችን በአሚግዳላ በኩል አክቲቭ እንዲሆን ያደርጋል። ይህም ሁል ጊዜ ቶሎ ስሜታዊ እንድንሆን፣ ነገሮችን ረጋ ብለን ማሰብ እንዳንችል፣ ቶሎ እንድንናደድ፣ እንድንጨነቅና ምንም ሳይኖር ስጋት ውስጥ እንድንገባ ያደርገናል። በዚህም ወይም በፖርኖግራፊ ምክንያት አእምሮአችን መጎዳት ሲጀምር ግለሰቡ ትንንሽ ነገሮችን መሸከም ያቀተዋል። እንዲሁም ያለምንም በቂ ምክንያት ድንገት የመቆጣት፣ የመነጫነጭና የደስታ ስሜቱን በአጭር ሰዓት ውስጥ የመቀየር ባህሪን ያሳያል። እንዲሁም ፍላጎቱን እንዲቆጣጠር የሚያደርገው ፕሪፍሮንታል ኮርቴክስ የሚባለው የአእምሮ ክፍሉ እየተዳከመ ስለሚሄድ ማንኛውም አይነት ውሳኔዎችን ተረጋግቶ መወሰን እንዳይችል ይቸገራል። በዚህ ምክንያት ስሜትን የመግታት አቅም ማጣት፣ አንጎል ራሱን በራሱ የማስተዳደር ወይም ሰልፍ ሬጉሌሽን ብቃቱን እያጣ ይመጣል። ይህም የፖርኖግራፊ ሱስ አንጎላችን ላይ ከሚያደርሱ ጉዳቶች ሁሉ እጅግ የላቀና አደገኛ ነው። ሶስተኛ፣ ተፈጥሯዊ ደስታን ማጣት። አንጎላችን ጤነኛ ሲሆን ወይም ደግሞ ከሱስ የጸዳ ሲሆን በትናንሽ ነገሮች የመደሰት ባህሪ ያለው። ለምሳሌ ስራ ሰርተን ስንጨርስ ወይም ደግሞ ምግብን ስንበላ እንዲሁም የተለያዩ ተፈጥሮዎችን ስንመለከትና እነዚህን የመሳሰሉ ነገሮችን ስናደርግ አእምሮአችን በትንሹ የመደሰት ባህሪ ያለው። በተለይም ከሰዎች ጋር ጊዜ ስናሳልፍ ወይም ደግሞ ከምንወዳቸው ሰዎች ጋር ጊዜ ስናሳልፍ አእምሮአችን በተፈጥሮ ተፈጥሯዊ የሆነ ከፍተኛ የደስታ ስሜትን ያገኛል። ነገር ግን ፖርኖግራፊን ስንመለከት ይህ የተፈጥሯዊ የስሜት መቆጣጠር ሚዛን በከፍተኛ ሁኔታ ይዛባል። ፖርኖግራፊ በአንጎላችን ውስጥ ከተፈጥሮ በላይ የሆነ የደስታ ሆርሞንን ስለሚረጭ አንጎል ራሱን ለመጠበቅ ሲል የዶፓሚን ተቀባዮችን ይቀንሳል። ታዲያ ሂደት አንሄዶኒያ የሚባል የአእምሮ ሁኔታን ይፈጥራል። ይህ ማለት ግለሰቡ ከዚህ ቀደም ያስደስቱት ከነበሩ ማናቸው መደበኛ ነገሮች ሙሉ በሙሉ እርካታና ደስታን ማጣት ይጀምራል። እንዲሁም የቦጣይሙ መጥፋት፣ የደስታ ስሜት ማጣትና በአጠቃላይ ነገሮችን በስንፍና ስሜት መመልከት የአንጎል የደስታ ማዕከል ወይም ሪዋርድ ፓዝዌይ መቃጠሉንና መጎዳቱን ያሳያል። ይህ ችግርም የሚፈጠረው በዚህ መልኩ ነው። በፊት ላይ አእምሮአችሁ ጤናማ በሆነበት ጊዜ ወይም ወደ ፖርኖግራፊ ሱስ ከመግባታችሁ በፊት ትናንሽ ነገሮችን ስናደርግ፣ ከቤተሰብ ጋር ጊዜ ስናሳልፍ፣ ምግብ ስንበላ እንዲሁም ደግሞ ስራ ሰርተን ስናጠናቀቅ ወይም ገንዘብ ስናገኝ አእምሮአችን ከነዚህ ነገሮች ደስታን ማግኘት ይችላል። ነገር ግን ከጊዜ ሂደት በኋላ ፖርኖግራፊን መመልከት ስንጀምር አእምሮአችን በስክሪን ውስጥ በምናያቸው ምስሎች አማካይነት ከፍተኛ ሆነ የደስታ ስሜትን እያስተናገደ ሲሄድና ይህንን ስሜት እየለመደ ሲሄድ በአእምሮአችን ውስጥ በሚለቀቀው ከፍተኛ ሆነ የዶፓሚን ፍሰት ራሱን ለመጠበቅ በማሰብ የደስታ ስሜትን ወይም ደግሞ የዶፓሚን ተቀባይ ሕዋሳትን ሙሉ በሙሉ መቆጣጠርና ቁጥራቸውን መቀነስ ይጀምራል። ለምሳሌ በፊት ላይ ኳስ መጫወት የሚያስደስታችሁ ከሆነ ወደ ፖርኖግራፊ ሱስ ከገባችሁ በኋላ የኳስ ፍላጎት እየቀነሰ ሊመጣ ይችላል። ወይም ደግሞ በፊት ላይ መጻሕፍትን ማንበብ የሚያስደስታችሁ ከሆነ ወይም ፊልም መመልከት የሚያስደስታችሁ ከሆነ ከጊዜ በኋላ እነዚህ ሁሉ ነገሮች ጣዕም እያጡና ደስታ መስጠት እያቆሙ ይመጣሉ። ይህም የሚሆንበት ምክንያት አእምሮአቸው በፖርኖግራፊ ምክንያት የሚለቀቁ ዶፓሚኖችን መቋቋም ስላልቻለ የዶፓሚን ተቀባዮችን ቁጥር እየቀነሰ ስለመጣ ነው። ታዲያ ችግር እያደገ ሲሄድ ህይወት ትርጉም እያጣች ትመጣለች። ምክንያቱም አእምሮአችን ደስታን በጥቂቱ ስለለመደ ህይወት ላይ የምንሰራቸው እያንዳንዱ ነገሮች ጣዕም እያጡና ከውስጣችን
ተስፋ ቀስ በቀስ እየሞተ ይሄዳል። ይህም የፖርኖግራፊ ሱስ አንጎላችን ላይ ከሚያደርሱ ጉዳቶች ሁሉ እጅግ የከፋና አደገኛ እንደሆነ አድርገዋል። አራተኛ የውሳኔ አሰጣጥ መዳከምና የሥራ ፍላጎት ማጣት። አንጎላችን ለአንድ ትልቅ ዓላማ እንድንነሳሳ እቅድ እንድናወጣና እንድንሰራ የሚያደርገው እንዲሁም የወደፊት ስኬትን አሰልቶ በሚሰጠን የዶፓሚን ተስፋ ነው። ነገር ግን የፖርኖግራፊ ሱስ ያለምንም ድካምና ጥረት ይህንን የደስታ ሆርሞን በአጭር መንገድ በነፃ ስለሚሰጠው የአንጎልን የመስራት ተነሳሽነትን በከፍተኛ ሁኔታ ያጠፋል። በዚህ ምክንያት ግለሰቡ ላይ የሥራ ፍላጎት ማጣት ወይም በሕክምና ቋንቋ አሞቲቬሽናል ሲንድሮም የሚባለው ችግር እንዲከሰት ያደርጋል። ይህም ግለሰብ ወይም ደግሞ ፖርኖግራፊ ሱስ ውስጥ ያለው ሰው ወደፊት ህይወቱ ጠቃሚ ውሳኔዎችን የመወሰን አቅሙ ይዳከማል። እንዲሁም ስራዎችን የመግፋትና ግቡን የማሳካት ፍላጎቱ ሙሉ በሙሉ ይጠፋል እና ከዚህ የተነሳ አይምሮ ለፕሮክራስቲኔሽን ወይም ደግሞ ለስንፍና ተጋላጭ ይሆናል። ይህ ምልክት የአንጎልን የረጅም ጊዜ ጥቅምን የማስላት ብቃት መጎዳቱን ያሳያል። አንጎላችን በአጭር መንገድ የሚገኝ በጊዜያዊ እርካታ ስለተሸነፈ እውነተኛ ስኬት የሚገኝበትን የጥረት መንገድን መቃወም ይጀምራል። ምናልባት ከበድ ያሉ ስራዎችን ለመስራት የምትቸገሩ ከሆነ ወይም ደግሞ ስራን ለነገ በማሳደር ችግር የተጠመዳችሁ ሰዎች ካላችሁ አይምሯችሁ በፖርኖግራፊ ሱስ ሲጎዳ ከሚያሳያቸው ምልክቶች ውስጥ አንዱ ነውና ከዚህ ሰዓት ጀምሮ ፖርኖግራፊን መመልከት በማቆም አይምሯችሁን ልትታደጉ ይገባል። አምስተኛ ማህበራዊ ፍርሃትና የስጋት ስሜት መጨመር። በፖርኖግራፊ ሱስ ምክንያት የአንጎል የፍርሃትና የስጋት መቆጣጠሪያ ክፍል የሆነው አሚግዳላ ከመጠን በላይ የመነቃቃት ባህሪን ያሳያል። ይህ መነቃቃት በግለሰቡ ላይ ያለምንም በቂ ምክንያት የማያቋርጥ የውስጥ ስጋትና ፍርሃት እንዲሰማው ያደርጋል። በዚህም የአንጎል ለውጥ ምክንያት ግለሰቡ በሰዎች መካከል በመሆንበት ጊዜ የመጨናነቅ፣ የሰዎችን አይን የመሸሽና ማህበራዊ ፍርሃት በከፍተኛ ሁኔታ ይጨመርበታል። ሰዎች ሁሉ የእርሱን ምስጢር ያወቁበት ወይም ደግሞ የሚታዘቡት ይመስለዋል። ይህም ራሱን እንዲጠራጠርና በራስ መተማመኑ እንዲወድቅ ያደርጋል። ይህ በሰዎች መካከል የመሸማቀቅና የውስጥ ሰላም ማጣት ምልክት የአንጎል ማህበራዊ መግባቢያ ነርቮች መስተጓጎላቸውን ያሳያል። አይምሮ ሰላም አጥቶ ሁሉ ጊዜ በስጋትና በመከላከያ መስመር ወይም ደግሞ ዲፌንስ ሜካኒዝም ውስጥ የሚኖር ከሆነ ጉዳቱ ስር መስደዱን ወይም ደግሞ ወደ ከፋ ደረጃ እያደገ መምጣቱን ያሳያል። ስድስተኛ የወሲብ ፍላጎት ማጣትና የአካል ብቃት መላላት። ይህ ምልክት በአንጎል መጎዳት ምክንያት የሚመጣና በቀጥታ በአካል ላይ የሚንጸባረቅ ግልጽ ጉዳት ነው። አንጎል በቪዲዮ ላይ የሚያያቸውን እጅግ የተጋነኑ ትዕይንቶችን ብቻ ምላሽ እንዲሰጥ ስለሚለምድ በእውነተኛ ህይወት የሚደረጉ ተፈጥሯዊ ግንኙነቶችን እንደ ደካማ ማነቃቂያ ይቆጥራቸዋል። ይህም ሲሆን በተለይም በወንዶች ላይ ፒኤድ ወይም ደግሞ ፖርን ኢንዱስድ ኤሬክታይል ዲስፋንክሽን የተባለው የአካል ብቃት ማጣት ወይም የወሲብ ፍላጎት ማጣት ችግር በከፍተኛ ሁኔታ ይከሰታል። ችግሩም የአካሉ ሳይሆን ሙሉ በሙሉ ከአንጎል መደንዘዝ የመነጨ ነው። ይህ ምልክት የአንጎል የወሲብ መነቃቃት ነርቮች ከተፈጥሮ ውጪ በሆኑ ምስሎች ብቻ እንዲሰሩ መለወጣቸው ወይም በሕክምና ቋንቋ ብሬን ሪዋይሪንግ የሚባለው ክስተት መፈጠሩን ያሳያል። ይህም በአካል ላይ የሚታይ ግልጽ መላላት የአንጎል አስቸኳይ ማገገም ወይም ሪቡት የሚሻ መሆኑን ትልቅ ማሳያ ነው። እነዚህ ሁሉ የአንጎል ጉዳቶች በቋምነት የሚቀጥሉ ሳይሆኑ ልማዱን ሙሉ በሙሉ በማቆም አንጎል ራሱን መልሶ እንዲያከም ማድረግ ይቻላል። ፖርኖግራፊን ማየት ሙሉ በሙሉ ማቆም አንጎላችን ቀስ በቀስ የዶፓሚን ተቀባዮቹን በማስተካከል ትኩረትን፣ የሥራ ተነሳሽነትንና እውነተኛ የህይወት ደስታን እንዲመልስ ያደርጋል። ክቡራን ተመልካቾቻችን ምናልባት በዚህ ችግር ውስጥ ያላችሁ ሰዎች አእምሯችሁ መልሶ ራሱን እንዲያገግም ከዚህ ሰዓት ጀምሮ ፖርኖግራፊ መመልከት ለማቆም የራሳችሁን እርምጃ ልትወስዱ ይገባል። የተወደዳችሁና የተከበራችሁ ክቡራን ተመልካቾቻችን ለዛሬ የነበረን ፕሮግራም ይህንን ይመስላል። በዛሬ ቪዲዮ ሐሳብ አስተያየት ካላችሁ በኮሜንት ሳጥን ላይ አስቀምጡልኝ። በተረፈ ሌላ ጊዜ በሌላ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ።